ቃል ቤቱን ክፍት አድርጎ ይሄድ ነው እስቲ ይለውልህ ቃል ስጠራሽ አልሰማሽኝ መሰለኝ ሁለተኛ እንዳትደርሽ የት ካልሆነ ጨርስሻለሁ ምንድነው ቃል እየሆንሽው ነገር አለ አለበለዚያ ጨርስሻለሁ ቃል ምን እየሆንሽ ነው ቃል ተረጋጊ ቃል ምንድነው የሆንሽው የዛሬ ቁርስ ደግሞ ደስ የሚል ይመስላል ምርጥ አድርጌ ነው የቀመምኩት ንቧ እንዳትሰማሽ ተስማኛ እሷ የጥም የጣለችውን አንስቼ የተጠቀምኩበት ብቻ ለኛ ምግብ መሆኑ ነው ዋናው እኔም ልህ ወይ ሰሞኑን ቢናያምን አይተዋል እንዴ አላየሁትም ምን ነው አንድ ነገር ሳይሆን አይቀርም ቆይ ግን እንዴት እንደዚህ ያልሽ ብቻውን እያወራ ነው ማየው ማንንም ሳይኖር ይናደዳል ይጮሃል የምርሽን ነው አዎ በዛ ላይ ደግሞ ጠጋ ብለህ ስታወራው ይቀባጥራል የት አግኝተሽው ነው መስሪያ ቤት አካባቢ አላጣው ያውቅሻል ግን አዎ ስሜን ጠርቶ ሰላም ይለኝና ከዛ ግን የሚያወራው ነገር አይገባኝም እስቲ ቆይ ሄጄ አየዋለሁ እሺ ከቻልከውን አብረን ብንሄድ ይኖራል አዎ ጧት ሁሌ ነው የማገኘው በቃ በልተን እንሄዳለን እሺ ምን አረክሽ ታዲያ ታወቀት እኮ በጣም ደስ የምትል ልጅ ነች በጣም አሪፍ በደንብ ወራችሁ ባንዴ እኮ ብዙ አይወራም ምን ነካክ ሐሳብ አለሽ አለኝ በጣም እየደከመኝ ነው ምኑ አላ በቃ እቅድ ማውጣት መለሳለስ ምናምን ታዲያ ለምን ጥለናችሁ አንጠፋም እሱማ የሚሆነው ቃልን ይዘን ከሆነ ነው እሷማ አትፈልግም አታናጅኝ እንግዲህ ይልቀኝ ነበርሽ ልደትን ስከተል እና ካፌ ውስጥ ሐሳብ ውስጥ ሆና ነበር ጠጋ ብለሽ አማክራይታ ባክቷ ትንሽ ተጨነቀ ለምን በጣም ያልተቸገረ ሰው እርዳታ አይገባው ሌላ ሰው ግን እንዳታገኝ በሮዳስ በኩል ከኔ ውጪ ማንንም ሰው አይኖራት አንቺ ግን እንዳትዘናቂ እኔ አልዘናጋም የማደርገውን ነገር ሁሉ አውቃለሁ ቃልስ እሷውን ስራ ላይ ብቻ ነው ያተኮረችው ሁሉንም ነገር ትሳለች ተስፋ የመቁረጥ መንገድ ላይ ናታ እሷ ዝም ካለች ችግር አለ የሆነ ነገር እያቀደች ነው ማለት ነው ታዲያ ጠጋ ብለሽ አጣሪያ አይ እኔማ ሌላ ሐሳብ ነው ልሰጣት የሚገባው ምን ልታደርጊ ነው እሱም በኔ ጣለው ለሷም ይሁን ስራ ላጣላት እኔም መጠጋት ፈልጋለሁ ተጠጋ ግን ሁላችንም በየራሳችን እኔ በስራዋ በኩል ሄዳለሁ ጥሩ እንግዲህ በርታ በጣም ጥሩ አዲስ ነገር ካለ ግን አሳውቂ እሺ አንተ የምታስፈልግ ከሆነ ነገር ካልሆነ ግን ምንም ነገር አያስፈልግም እኔም ማወቅ ስለምፈልግ ማወቅ ያለብህ ነገር ላይ ብቻ ተኩር በድጋሚ ለነገሮች አዲስ መሆን አልፈልግም ለማንኛውም ምን ያው ሁሉጣ ማድረግ ያለብኝ ነገር አለ እና ደግሞ ብር አስገባልኝ እሺ እንዳለ ብር ጨርሻለሁ እሺ መልካም ቀን እሺ መልካም ቀን ሮዳስ ተጠንቀቀ የሚፈጠረው አይታወቅም ይኸው እኔ ንጹህ ሰው ነኝ ግን ከሰሱኝ ቃል እኔ ንጹህ ነኝ ይሄ እኮ ነፍስ ነው ግን በቃ ምንም አላጠፋሁም ከሰሱኝ በቃ እሺ ተረጋጋ ቢኒ ታስደበድበኛለህ ሮዳስ ታስደበድበኛለህ ቢኒዬ እኛ አለን እሺ ማንንም አይነካም በቃ እሺ ና ወደ ቤት እንሂድ ይከተሉኛል ይኸው እየሰደቡኝ ነው እኮ ና እንሂድ እንዳትሰማቸው አባሩልኝ ይኸው እነሱም እኮ እየሄዱ ነው ናኛ እንሂድ እኔ እናንተ እንራቃቸው አዎ ከዚህ ጋር ፈጠን ብለን እንሂድ እሺ እየሄዱ ነው ና እንሂድ ተረጋጋና እንሂድ ና ቢኒ ና እንሂድ
አይ ቃል እኔ የምልሽ ግን ቃል አንድ ጥያቄ ልጠይቅሽ። ምንድነው? እዚህ ግን አይደለም። ከበድ ያለ ነገር ነው። እሱ እንዳቀባበልሽ ይወሰናል። ይመለሳል ታዲያ ግና ፍቃደኛ ከሆነ ችግር የለውም። እንሂድሽ። እሺ ቅድም ቃልን የራስሽ ጉዳይ ነው ያልሻት ምንድነው? ማወቅ እችላለሁ እንዴ? እስካሁን ድረስ አታውቂም? አላውቅም። ምንድነው? አንዳንዴ ቃል ኃይለኛ ራስ ምታት አለባት። ያ ሲነሳባት ጭራሽ ሌላ ሰው ነው የምትሆነው። ማለት አንዳንዴ እንደ ህፃን ያደርጋታል፣ አንዳንዴ ደግሞ ኃይለኛ ሰው እኮ ነው የሚያደርጋት። እንደ ነብሰ ገዳይ ማለትሽ ነው? አዎ። ሮዳስ ይሄን ያውቃል? እሷን የሚያውቅ ሰው በሙሉ እሱን ያውቃል። ጉዳት አታደርስም ታዲያ? አጠገቧ የሚሆኑ ሰዎች እንዳለ አመሏን ስለሚያውቁ እነሱ ምንም ነገር አታደርጉም። አመሏን የማያውቅ ሰው ቢሆንስ? እሱን እኔ እንጃ። አሮን ያላቅም። የሰማሽው የለም? ህፃን ልጅ እያለች እጇን ቆርጣ ነበር። ማንም አልነበረም አጠገቧ? ሁሉም ሰዎች ውጪ ነበሩ። እቤት ሲገቡ እጇ ደም ታገኛት እና መፍትሄ የለውም? እኔ እንጃ። በየጊዜ ስለምትታየው ምንም ሆነ አታውቅም። እንዴት ነው የሚያደርጋት ሲነሳባት? ድምጽ ትቀንሳለች፣ ረጅም ሰዓት ዝም ትላለች። ምን ሆነሽ ነው ስትያት ሀሳብ ውስጥ ሆኜ ነው የምትለው። ግን እኮ ምንም ነገር ነው የማታስበው። ከዛስ? ማጠብ፣ ማጸዳዳት፣ ስራ መስራት ታበዛለች። እንደዛ ከሆነማ ጥሩ ነገር ነው የሚያስደርጋት። በመሀል ድንገት ተሳስተሽ ከገባሽ ጉድሽ ፈላ። ማለት ቅድሚያ አንቺ ላይ ታተኩራለሽ። ከዛ መቼም አትረሳሽ። ከዛ ምን ታደርገኛለች? ከዛን ቀን ጀምሮ ጠላቷ ነው የምትሆኚ። ምንም ነገር ብታረጊላት እሷ ልትወድሽ አትችልም። ሮዳስ ግን እያንዳንዱ ነገር ያውቃል አይደል? አዎ፣ በጣም ነው የሚያዝንላት። እሱማ ታሳዝናለች። ማዘንና ህይወት እኮ ሌላ ነው። እንዴት? አንቺ ስለምታዝኒላት ሮዳስን ልትሰጫት ትችያለሽ? ታፈቅሯለች እንዴ? እሷ ፍቅሩን መች መረዳት ትችላለች? እንዴት? ልማድ ለሷ ህይወት ነው። በተደጋጋሚ የምታደርገው ነገር ነው ለሷ ህይወቷ። ያንን ነገር ካጣሽ ደግሞ ታብዳለች። ለዛ ነው እኛ ካጠገባ ያለ ነው። ታሳዝናለች። እኔ የምለው የሮዳስ ፍቅር ግን ወጥቶልሽ ነው? እንዲህ በቀላሉ ይለቀኝ ነው እንዴ? ከቤተሰብ ጋር ያባለኝ? ቆይ ታዲያ ምን እያደረግሽ ነው? ቀስ በቀስ ነው መሆን የሚችለው። ፍቅር እኮ እንቁላል አይደለም። እንዴት? ተረት አታርጊው። ፍቅር ከያዘ ያዘ ነው። ተራራቃችሁ፣ አሁን ደግሞ መልሳችሁ ተገናኛችሁ። እሱ ካለ እኮ መልሶ መቀጠል ነው። ግን እኮ የሱን ስሜት እርግጠኛ አይደለሁ። እና እሱን ጠይቂው። የለም ቢለኝስ? ትተይዋለሽ። እንዲህ በቀላሉ ልተው አልችልም። በጣም እኮ ነው ማፈቅረው። እሱ ደግሞ እንደሚፈልግሽ እኔ በጣም እርግጠኛ ነኝ። በምን? አንቺ ከመምጣትሽ በፊት እኮ ወሬ ሁሉ አንቺ ነበርሽ። እሱንማ ሰምቻለሁ። አሁን ራሱ አጠገቡ ስላለሽ እሱ በጣም ደስተኛ ነው። ግን እኮ እሱ እያሳየኝ አይደለም። ስለሚፈራ ነው። ምን? ድጋሚ ጥለሹ እንዳትሄጂ። ከዚህ በኋላ ምንም ቢፈጠር ትቼው አልሄድም። ስለዚህ እሱ እንደምንሽ አድርጊው። እሱ አንቺ እንደምታፈቅሪ እርግጠኛ ሲሆን እሱ እንደሚያፈቅርሽ ደግሞ ላንቺ ነግርሻል። ልጅ ማየት ባለበት ሰዓት እሱን ቆመታ ያላል። በዚህ ለማመድ ብዬ እኮ መለማመድ እኮ አያስፈልገውም፣ መውለድ እንጂ። ሰላም ያድርሰን። መች ይቀራል? ሁሉን ሰጥቶ አንተን ይለቀምከው ደግሞ በፈጣሪ ካታሳብ። ማን መክሮን ይላከሽ? አይ እየመከርኩ ነው። አሁን የቢኒ ሁኔታ ሀሳብ ሆኖብኛል። ፈጣሪ ጠብቀን፣ እኛም ደግሞ ማድረግ የምንችለውን እናደርጋለን። ተመስገን። አሁን ትንሽ ተረጋግቷል። በላልክ አይደል? አዎ፣ ሾርባ ጠጣሁትና መድኃኒቱን ወስዶተኛ ይሻለዋል ብዬ አስባለሁ። አንተስ ግን ደህና ነህ አይደል? እኔማ ምን ሆናለሁ? የራስ ግብዣህን አልረሳከው? ለካ ዛሬ ነው። ረስቼው ነበርሽ። እንደውም ይሄ ልብስ አምሮብሃል፣ ስለዚህ ይሄንን ለብሰህ ነው የምትሄደው። መልስ እኮ አይደለም የተጠራሁት። ቢሆንም በቃ በጣም አምሮብህ ነው መሄድ ያለብህ። አይ ሌላ ልብስ ነው የምለብሰው። አይቻልም። በቃ የመረጥኩልህ ይሄንን ልብስ ነው፣ ይሄንን ለብሰህ ነው የምትሄደው። እንዴ ልታስጨንቂ ነው? አስባት፣ ልደት እንዴት አምሮባት እንደምትጠብቅ። ግዴታ ደግሞ በቃ እሷን የሚመጥን አለባበስ ነው ለብሰህ መሄድ ያለብህ። ይገባኛል፣ ግን ብሎ ነገር የለም። ላንተም ለሷም ክብር ነው። ቆይ አንቺ ስንት ሰዓት ነው የምትሄጂው? እኔ አልሄድም። ለምን? ቢኒ ብቻውን መሆን ስለሌለበት እኔ እዚህ ሆናለሁ። አንተ ሄደክ ነው። የምር ለሱ ብለሽ ነው የቀረሽው ወይስ ሌላ ነገር አለ? ምንም የለም። እውነት በይ። እውነቴን ነው። ቆይ አንተ ነው ሽቻቃሉ? አራት ወቂም በቃ ስለዚህ ነው አምንሻለሁ። ዛሬ ቆንጆ ሆነ ነው መታየት ያለብህ። እድሜ ላንቺ። ይኸው ልገኝ እኮ። ልደት መችስ ደስተኛ ነው የምትሆነው?
በጣም እንጂ። ይሄኔ በር ላይ ነው ሆና እየጠበቀች ያለችው። ቆይ ግን አንቺ ብትሆኝ የት ነበር የምትጠብቂ? አልጠብቅም። ለምን? አብሬክ ነው የምሄደው። አይጥ ልደት እንዲሁም ቆንጆ ናት። ቬሎ የመሰለ ልብስ ለብሳ ስትጠብቅ ይታየኛል። አሰብኩት ውበቷን። እስኪ ከታየሽ ንገሪ። ምን ልንገርህ? ቤተሰቦቿ እንዴት እየሆኑ ነው? ግቢያቸው በጣም ትልቅ ነው። አዎ። ረዘም ያለ ጠረጴዛ ላይ ምግብ ተደርድሯል። የምግቡ መዓዛ ደግሞ ልዩ ነው። ከዛ ቤተሰቦቿ ደግሞ ሽር ጉድ እያሉ ነው። አንድ ሁለቱን ቅመሻ? አይ ይቅርብኝ። ችግር የለም አይቀየሙሽ። አሁን ራስህ ግን ምን ቀረኝ? ሰው አረኩክ። አመሰግናለሁ የኔ አናጺ። ምንም አይደል። እንግዲህ ውለታ ከፋይ አድርገኝ። ግብዣ ሲኖር ልታለባብሰኝ ነው? አዎና። ሰላም ያደርሰን። አሜን። እኔ የምልህ ብዙ ትቆያለህ እንዴ? ኧረ አልቆይም። ሰላም መባባል፣ ከዛ ትንሽ ማውራት፣ ከዛ እራት በልቶ ቶሎ መምጣት። አንተ ነህ እንዴ ደጋሹ? እንዴት ሳትሄድ እኮ ፕሮግራሙን ጨረስከው። መቆየት አልፈልግም። ሰበብ ፈልጌም ቢሆን ቶሎ ነው የምመጣው። አትጣደፍ። ምናልባት ልደት ልትጨነቅ ትችላለች። እሺ አለቀ። በምንድን ነው የምትሄደው? አረ የጓደኛዬ መኪና ተቀብያለሁ። እንዲሁኝ መቼስ በታክሲ አልሄድ። ራይድ ትጠቀማለህ? ዛሬ እንኳን ቁልፍ ላሽከርክር። የሰውም ቢሆን ጉረኛ። አሁን በልተን ስናወጣ ትንሽ ልቆይ። አይቻልም። አሁን ሂድልኝ። እምብየው። ውጣ ይሁንክ ማትራው። ቶሎ መለሳለሁ። ሂድ። የኔ ሮዳስ ከልደት ጋር እየበላ ይሆናል። እኔ ማለት እኮ ግን በዓለም ላይ ብርቅዬ ሰው ነኝ። ባሏን አለባብሳ አሽሞንሙና ሌላ ሴት እንዲያጨላገች። የምር በዓለም መድረክ ራሱ መሸለም ያለብኝ ሰው ነኝ። ሽልማቴ ደግሞ የሚሆነው አንድ ባሏ የሞተባት ሴት በብረት አናቴን ትለኝና ለሁሉም ትዳሮች ክብር ይሆን ነበር። ይሄኔ ልደት ይቅርታ ቤተሰቦቼ፣ አሁን ሰው መታወቅ ያለባችሁ ሰዓት ነው። ይህ የምታዩት ጉብል ሮዳስ ይባላል። እጮኛዬ ነው እያለች ይሆናል። በጣም የሚገርም ጉብል ነው ሲሏት፣ አዎ ሌላ ያልነገርኳችሁ ነገር እኔና ሮዳስ በቀጣይ ዓመት እንጋባለን። ጭራሽ ምን ይመስል ትዳር ነው? ይቅርታ ቤተሰቦቼ የቴክኒክ ችግር ነው እና እንዳልኳችሁ እኔና ሮዳስ ባለፉት ዓመታት ፍቅረኛሞች ነበርን። ሆኖም ነፍሱን ይማሩና በአባቴ ምክንያት መቀጠል አልቻልንም። አሁን ግን ዳግም ተመልሰን ተገናኝተናል። ይሄ ምንን ያሳያል? ፍቅር ኃያል ነው። ምንድን ነው እያደረግክ ያለሁት? ምንድን ነው የሆንኩት? ምን ሆንክ ደግሞ? ብዙ ነገሮች አይምሮ ውስጥ የሉም። ትንሽ ነገሮችን እያስታወስኩ ያለሁት ግራ ገብቶኛል። ጭንቅላትክ ላይ ትንሽ ግጭት ስላጋጠመክ ነው። የምን ግጭት ነው? እሱን ስትረጋጋ ታስታውሰዋለህ። ቆይ አሁን ለምን አላስታውስም? የወለቢኒ አሁን ራስን ማስጨነቅ የለብህ። ምን እየሆንኩ ነው? እኔን ታውቀኛለህ አይደል? እስቲ ንገረኝ፣ ማን ነኝ? ቃል ነሻ? አሁን ማን ቤት ውስጥ ነው ያለነው? ሮዳስ ቤት ውስጥ ነና። ምንክ ነው? አብሮ አደጌ ወንድሜ ጓደኛዬ ነው። እሺ አንተ ማን ነህ? ቢኒያም ነኛ። ወሳኝ የሚባሉትን ነገሮች ታስታውሳለህ። ዋናው ደግሞ የሚያስፈልገው እሱ ነው። ቆይ ለምን ረሳውኝ? ምን ነው ይሄን
ውጭ ስለኔ ባረገውና ማአት ነገሮችን በረሳው። እንዴት? ሁሉ ነገር ረስቼ ሰላም ሆን ነበር። መርሳት ደስ ይላል እንዴ? መርሳትን የመሰለ ነገር አለ እንዴ? እኔ ግን በመርሳት እየተናደድኩ ነው። የረሳከውን ስታስታውስ የበለጠ ትናደዳለህ። ለምን? እንዴት ይሄን ለማስታወስ መድኃኒት ወሰድኩ ብለህ ነው? ሰውነቴ በጣም እየዛለ ነው። አዎ መድኃኒቱ ነው። የምን መድኃኒት ነው? እንድታስታውስ የሚረዳ ነው። ስሙ ምንድነው? ዶክተር አይደለሁ። በምን አውቃለሁ? አሳይኝን ያውቀዋለሁ። ስሙ ሳይሆን መድኃኒቱ ነው የሚያስፈልግ። የሆነ ግራ የገባኝ ነገር አለ። ለማረጋገጥ ነው። አታረጋግጥ፣ ማጥ ነው የሚሻል። ሳላቅለዋጥ? ምን ነው ምርመራ በዛክ? እኛ ምን ገል መሰለ ወይስ ምናሳብደ መስሎ ተጠራጠርክ? ከራሴ በልጣም ናቸዋለሁ። ስለዚህ በቃ እዚህ ተረጋግተ ቆየኝ። እኔ ራስ ላምጣልና በልተህ ትተኛለህ። እሺ። ከበፊቱ በበለጠ አሁን እጠጋታለሁ። ነገ ፊት ለፊት ለስራ እንቀመጣለን። ደግሞ ተጠንቀቅ። ምንድነው የምትጠነቀቀው? ስሜትህን ነው። ምን ሆነ? እንደምታገኛት እየወራክ ያለው በደስታ ነው። ነገሮች እየተስተካከሉ ስለሆነ ነው። በጣም ሲመቻቹ መጠንቀቅ አለብን። ለምን? ሜዳ ብሎ አስሩጦ ገደሉን እንዳያጋፍጠን ነው። በጭራሽ እንዳታስቢ። እኔ እያንዳንዱን ነገር ነው የማስበው። ቆይ በምን ስራ ነው የምትገናኙት? በጣም በቆንጆ ስራ ነው ማገኛት። እኮ ንገረኛ። አንቺ ራስሽ ላተኩሪ። እየደበከኝ ባልሆነ። አረ በጭራሽ። ግን ወደፊት ታውቂያለሽ ብዬ ነው። መደባበቅ ተጀመረ? በጣም ጥሩ። እንዴ ነገር አታዙሪ እንጂ። እኔ አላዞርኩ። እያኮረፍሽኝ እኮ ነው። ታውቆሻል። መብት ነው። አትንገረኝ። እሺ አሁን ይሄንን እንተውና ስለሌላ ጉዳይ እናወራ። እንደውም እኔ መተኛት ነው የምፈልገው። ካሞን ቤትዬ ተወኝ። ስለኛ እናወራና እንተኛለን። እኔ ምንም ነገር ማውራት አልፈልግም። እና ምንድነው የምትፈልጊው? መተኛት ነው የምፈልገው። ቆይ ምን ሆነ ነው እስከዚህ ሰዓት ድረስ የቆየው? አምስት ሰዓት እኮ አልፏል። ምን ሆነ ነው? ስልኩም ደግሞ አይሰራም። ይሄማ በጤናው የማይሆን። አደራን ፈጣሪ አንተ ጠብቅልኝ። በጣም ነው ማመሰግነው። እኔም በጣም ነው ማመሰግነው። እኔማ የምትቀር መስሎኝ ነበር። በክብር ተጠርቼ እንዴት አልመጣም? አመሰግናለሁ። በዚህ ልክ የማይወረደ ሰው አይደለሁም። ምንም ነገር ቢፈጠር ላንቺ ስለዚህ ቦታ አገኛለሁ። አመሰግናለሁ። በጣም ተሳቀሽ ነበር አይደል? አዎ። ቆይ ለምን? ስላለፈው ከተነሳ ጸብ ሊነሳ ይችላል ብዬ ነው። ባለፈ ነገር ማን ጸብ ሊያነሳ ይችላል? ወንድሜ ጥፋተኛ መባል እንደማይወድ አውቃለሁ። ማንንም አይወድም፣ ግን ደግሞ ከሆነ ሆነ ነው። እሱ መቀበል ላይ ነው ችግሩ። በደንብ እያየሁሽ ነበረ። እሱ ሲያወራ እንዴት ወንበሩን ስጨምቂው እንደነበረ እያየሁሽ ነበር። ይሄን ያህል አይደለም። ድምጽ ቢኖረውማ በጣም ይጮህ ነበር። እኔ አልታወቀኝ። ለዛ ነው ቀለል እንዲልሽ አንቺ ላይ ያተኮርኩት። አንተ ንግግር ስታረግ ሁሉም ነበር የተደሰተው። ግን ደግሞ ያለፈው ስህተት እንደሆነ ስትነግራቸው በጣም ነበር የደነገጥኩት። ለካ አንተ እቤት የሚፈልጉትን አስበ ነበር የመጣኸው። የምሬን የተናገርኩት። እኛን ማለያየታቸው ልክ ነበር ትላለህ? ማለያየታቸውን አይደለም እና ለልጃቸው የተመኙትን ህይወት ነው እያልኩሽ ያለሁት። ከፍቅር ይበልጣል? እሱ ለአፍቃሪ ነው፣ ለቤተሰብ አይደለም። ማለት ሁሌም ቢሆን ቤተሰብ እኮ ለልጅ ጥሩ ነገር ይመኛል። እኔ ደግሞ በዛ ሰዓት ምንም ነገር ስላልነበረኝ አባትና ወንድምሽ የመረጡት ምርጫ ልክ ነበሩ። ስለዚህ ልክ ናቸው? ከቤተሰብ አንጻርማ ልክ ናቸው፣ ከፍቅር አንጻር ግን ልክ አይደሉም። ብቻ ያወራው አስደስታቸዋል ባይገባቸው። አንቺም እኮ አልገባሽም። እኔ ደስታዬን ብቻ ነው ማዳመጥ የምፈልገው። ደስ ስላለሽ ደስ ብሎኛል። በጣም ነው ደስ ያለኝ። በስተመጨረሻ ያሰብሽው ሞላልሽ አይደል? አዎ። አሁን ልቤ ይርፍ አለልኝ። ከዚህ በኋላ ግን ምንም አይኖርም። እናቴን ባየሃት እንዴት እንደተደሰተች አይቻቸዋለሁ። ሰርጌን እንኳን እንደዚህ ምደሰት አይመስለኝም። ከሰርግ ያልተናነሰ ድግስ አስደግሰሽ ጠብቀሽኝ በጊዜ የሚመጣውን ደግሞ አስፎገድሽኝ። እንዲህ እንደሆነ ማን እንደሚመጣ አላቅም ነበር። ጓደኞች አላስኩም እንጂ እኮ መልስ በይው። እህቶቼ በር ላይ ጥያቄ አበዙብህ አይደል? ይሄ ዘመን እንደዚህ ነው እያሉ ጭራሽ ያወራሉ። ጊዜው ግን እንደዚህ መሄዱ አይገርም?
እኛ ድሮ ሳንሆን 3-4 አመት ድሮ ነበር ለካ። ደስ እያለኝ እንደኔ ይጨቆኑ። እሱም አንድ ነገር ነው። አዎ ግቢ በቃ እኔም ልሂድ። በድጋሚ አመሰግናለሁ። አሃ በላይ ነው። እሺ ለራቱ በጣም አመሰግናለሁ። እኔ እንደዛ አላልኩኝም። ቻው በቃ ደህና ደሪ። ደህና ደሪ። አዎ ቆየኩ። ሰው በዝቶ እኮ ሲወራ ነበር። ይቅርታ። ምንም አይደል። ቆይ ግን እዚህ ምን ሰራለሽ? ውስጥ አትተኝም እንዴ? አንተን እየጠበቅኩ ነው። እና ውስጥ አትጠብቂኝ ታዲያ? እንዴት ነበር? ጥሩ ነበር። ተመቸክ? አዎ ኃይለኛ ድግስ ነበር። ልደትስ? ደስ ብሏታል፣ ግን ነገ እናወራለን። አሁን ተኝ። አይ አይሆንም፣ ንገረኝ። ምግብ በላክ? አዎ። ጠጣክ? አዎ። ስንት ጠጣክ? በጣም ብዙ። ሰክረካለ? በጣም። ነይ በቃ ውስጥ ገብቼ ላስተኛሽ።